በኢንዱስትሪያል ሪቮሉሽን ጊዜ ካሪኩለሙ የተቀረጸው ሰዎች ለኢንዱስትሪው ምቹ ማሽን እንዲሆኑ ለመስራት ነበር። ለምሳሌ ሰዓት በአግባቡ አያከብሩም ነበር። ማህበራዊ ህይወት መሰል ነገሮች የትም ቦታ የተለመደ እንደነበረ ማለት ነው። አንደኛው የትምህርት ዓላማ ጠዋት ወጥቶ ማታ የሚገባ ነገ መስሪያ ቤትም ጠዋት ገብቶ ማታ ሲወጣ የማይሰለቸው ሰው ማለማመድ ነበር ከልጅነቱ። ሁለተኛው ዓላማ ቅጣትና ሽልማትን ማለማመድ ነው። መስሪያ ቤት ላይ ሊቀጣው፣ ጥሩ ሲሰራ ኢንሴንቲቭ ሊሰጠው ከልጅነት ጀምሮ ይሄንን ትሬን አድርገው ለማምጣት ነው። በዚህ መልኩ የተቀረጹ ትምህርቶች ተምረን ምን ጠቅም ሰዎች ሆነን ልንወጣ አንችልም። ዓለም በዚህ ደረጃ ስልጣኔ ላይ ደርሶ እኛ ሁሉ ከመቼ ነው ዩኒቨርሲቲ የተከፈተው? ኢትዮጵያ ውስጥ በሚሊዮን የሚቆጠር ሰው ተምሮ ለኢትዮጵያ ምንም ጠብ የሚል ነገር ይዘን መምጣት ያልቻልነው በምን ምክንያት ነው? ዝም ብሎ ነው ወይንስ እኛን እንዲህ እንዳንጠቅም ተደርገን እየተሰራን ነው? ዩሪ ቤዝሜኖቭ how to destroy society የሚለው ላይ እውቀት 6 ነጥቦች ላይ ነው ሶሳይቲ የምናፈርሰው ይላል። አንዱ ሃይማኖት ነው። ሁለተኛው ትምህርት ነው። በትምህርት ብዙ ነገር ሰጧቸው፣ ግን እርግጠኛ መሆን ያለባችሁ ምንም እንደማይጠቅም ነው። በተሰጧቸው ነገር የማይጠቅም መሆን አለበት ይላል። እኛ ምን እየሰጡን ነው? በዚህ ሁሉ 50 60 ዓመት 100 ዓመት ቆይታችን ወንበራችን መስራት፣ ልብሳችን መስራት፣ መኪናችንን መስራት፣ የቤት ሳህናችንን መስራት እማንችል ምን አርገው ሰርተውን እንዳወጡን ማናቅ ሰዎች የሆንበት ምክንያት ምንድነው? እንዴት ትረስት አድርገን እንዲሁ አይነት ህዝብ የሚያመርት ካሪኩለም አሁንም እንቀጥላለን? ስለዚህ የመጀመሪያ ጉዳይ ከሰማያዊ መልእክትና ብርሃን ጋር ካልተገናኘን ዕውቀት ብለን የምንወስዳቸው ነገሮች ሁሉ እኛን የሚያመክኑን ነው የሚሆኑት። ከዚህ ብርሃን ጋር ከተገናኘን በኋላ ግን የምድርን ዕውቀት ባስተምሩንም የሰው ልጅ የተሰጠው ነገር ነው። እኛው ብንፍጨረጨር ምን ደርስበት ነው? ምንም ተአምርና ቁም ነገር የለውም። ነገር ግን የሰው ልጅ የረጅም ዓመት ልፋትና ዕውቀት ክምችት ወስደን ከዜሮ እንዳንነሳ ከዛ መቀጠል ይኖርብናል። ስለዚህ እኛም ይሁን ቀጣዩ ትውልድ ዕውቀትን በሚመለከት በጣም ኮንሺየስና ጠንቃቃ መሆን፣ ከሃይማኖታችንና ከመንፈሳዊ ህይወታችን ጋር ከሰማያዊ ብርሃን ጋር በአግባቡ ተገናኝተን በዚህ ብርሃን ታግዘን መጓዝ ነው። ምድር ላይ በጣም ብዙ አጥፊ ነገሮች አሉ። ቅን ብቻ አይደለም ያለው። ስለዚህ ሸይጣንም የሰውም የጋኔንም ሸይጣን እንዲሁም ደግሞ የራሳችን ኢጎና የተበላሹ ሐሳቦች ያጠፉናል ከብርሃኑ ጋር ካልተገናኘን ለማለት ነው።